فيا عباد المسيح لنا سؤال እናንተ የኢየሱስ አምላኪዎች ጥያቄ አለን አሉ ኢብኑ القيم የታላቁ ኢማም ኢብኑ ተይሚያ አንጋፋ ደረሳ ኑሪዱ ጀዋበሁ ሚመን ወዓሁ መልስ እንፈልጋለን የተረዳ ካላሉ اذا مات الاله بسمع قوم አምላክ በሰው ልጆች ከተገደለ አማቱሁ فهل هذا اله ጌታ ነው ታዲያ ሰው ከገደለው ሰው የሚገለው ጌታ ለሰው ጌታ ويا عجبا قالوا دمو ابن القيم ميغرمو دمو ይሄ ነው لقبر ضم ربا ጌታውን ያቀፈ ቀብር ነው የሚያጅበኛል ተቀብሯል አይደል واعجب منه بطن قد حواه ሚያጅበው ደግሞ እሱን ያቀፈሽ ማህፀናት አሉ በማህፀን ውስጥ አምላክ أقام هناك 9 من شهور لدى الظلمات من حيد غزاه 9 ወር ማህፀን ውስጥ ተቀምጦ የሚጠጣው ምንድነው ሐይድ እኮ ነው ሴት ልጆች ሐይድ ያሉ ሲያረግዙ ምግብ እየሆነ እኮ ነው ለልጆች ሲወለዱ ሐይዱ ነው ይወጣል ሐይድ ሲጠጣ ማህፀን ውስጥ ቁጭ ብሎ ነው መትሉን አሉ ኢብኑ القيم وشق الفرج مولودا ከዛም ብልት ገልጦ ወጣ አፉን ከፍቶ ሊተዲፋሁ ሊጠጣ እኮ ነው ምን ወተት ወደ እናቱ አፉን ከፍቶ ወጣን ነው ምትሉን ወያእኩሉ ከዛ ማደገ ይበላል ይጠጣል ثم ياتي بلازمنا ከበላህ ጠጣ ምን ይከተለዋል ምን አለ ማይነገረው አለ አይደል አላህ ቁርአን ላይ ኢየሱስ ጌታ ነው ሲሉ ምን አለ ካና ياكلان الطعام ምግብ እኮ ይበሉ ነበር ምን ማለቱ ነው አላህ Subhanahu Wa Ta'ala ሌላ ይከተላቸዋል እንዴት ጌታ ነው ትላላችሁ ኢብኑ القيم ንግግራቸውን ሲጨርሱ ምን አሉ تعالى الله ከዚህ የራቀ ነው عن عفك النصارى ነሳራዎች ከቀጠፉበት سيسأل كل عما افتراه ከቀጠፉት ነገር ነገ ይጠየቃል ይህን እምነት ሰው ይዞ እንዴት ወደ እምነቱ ይጣራል ጭራሽ አባል እንዴት ያደርጋቸዋል ለዚህሳ እምነት እንዴት ነው የሚኖሩለት አንድ ዘመናችን ትልቅ ዓሊም ሱዳን ውስጥ የገጠማቸውን ክስተት ሲያጫውቱ ምን ይላሉ ወደ ደቡብ ሱዳን አካባቢ ዳዕዋ ልናደርግ ወደ በረሃው ገባናል በረሃው ስንገባ ሙስሊሞች ናቸው ከዲናቸው የራቁ እዛ ሀገር የሚኖሩት መኪና ይተዋቁም አሉ እኛን ሲያዩን ምን አይነት እንሰሳ መጣ ብለው ደንግጠው በየቤታቸው ገቡ መኪና ይተው ከዛ ማረጋጋናቸው አረ ተዓለው እኛ ሙስሊም ወንድሞቻችሁ ነን አትፍሯልናቸው እንደምንም ደንግጠው ተጠጉን መኪናዋን ያያዋታል ተጠጉን ማናችሁ እንትናነን ወሬ ጀመረ ሙስሊም እንደሆነ አረበኛ ይችላሉ ማሻአላህ ትንሽ ቆይተው የቃጭል ጮት ሰሙ ተደወለ ሲደወል ነይ ሰዎች ብርግግ አሉ ምንድነው ስንላቸው هذا ابونا አባታችን መጣሉ من ابوكم ኑ ተመልከቱ አንድ የሚያስተምረን ፓስተር አለና በሳምንት 2 ቀን እየመጣ ያስተምረናል ኑ እንሄዳሉ እኛም ጉዱልና ይሄድን እዛ እንደደረስነ አንድ ወጣት አውሮፓዊ ነው ትንሽ በእድሜ ገፋያል ሞተር ሳይክል ይዟል ከዛ ህዝቡ ሲሰበሰብለት ለህፃናት ከረሚላ ለትላልቆች መድኃኒት አምፕስሊን ምናምን ሰጣጠና ዳዕዋ ጀመረ ስለ ኢየሱስ ማንነት እኛ ቁጭ ብለን ዝም ብለን ሰማነው ከዛ እንደጨረሰ ያዝነውና ማን አንተ እኔ ገሌ ይባላል የት ነው የመጣ አውሮፓ ነው የመጣሁት ምን ያህል ጊዜ ሆነ እዚህ አካባቢ እጅግ ብዙ ጊዜ ነው متى ترجع الى بلادك ወደ ሀገር መቼ ነው የምትመለስ الى بلدك قال ለምን ነው የምመለሰው አለ አንዴው በቃ የሥራ ኃላፊነት ከፈጸመ መቼ ነው ሀገር የምትገባ لا እኔ አልመለስም وظيفتي هنا የሥራ ኃላፊነቴ እዚህ ነው وحياتي هنا ምኖረው እዚህ ነው وموتي هنا ምሞተው እዚህ ነው وقبري هنا ቀብሬም እዚህ ነው የት መንቀሳቀስ ነው فتعجبنا إلى ለዚህ ለማይረባ እምነቱ
ፍሪጅና መብራት ያለበትን አገር ጥሎ መጥቶ መኪና ሲያዩ እንኳን የሚፈራ ህዝብ መሃል ገብቶ ከወደቀ ካልሰለጠነ ማህበረሰብ መሃል ገብቶ እምነቱን ይሰብካል። እኛስ ምን እየሰራን ነው? ሐቂቃ እጅግ ብዙ ስራ ይጠበቅብናል። በጣም ኢንቨስት ያደረጉ ነው። አልহামዱሊላህ እነሱ በአመት ያከፈሩትን አንድ ወንድማችን እንደቀመር ያለው በአንድ ቀን ይቀማቸዋል። ግልጽ ነው እኮ ለምንስ እንደፈራለን ነው። ሚሰልመው ቁጥር የሚከፍረው በጥፍ እንደሚበልጥ አቃለው ከዚህ ድካማቸው ጋር ከኛ ማለ መስራት ጋር ግን እንዴትስ አንድ ሰው እንደፈራለን? አንድ ዓሊም ምን ይላሉ? ወላሂ ይላሉ ሌላው እምነት ራሱን ለማፋፋት ራሱ ላይ ኢንቨስት የሚያደርገውን ብር ሙስሊሞች ራሳቸው ላይ ቢያደርጉ መሬት ላይ እስልምና እንጂ ሌላ አይኖርም ነበር። ገለበጡትና ደግሞ ምን አሉ? ሌላው እምነት እስልምናን ለማጥፋት ኢንቨስት ያደረገው ያለውን እስልምና ሌሎችን ለማጥፋት ኢንቨስት ቢያደርገው አሁንም እስልምና እንጂ ሌላ አይቀርብ ነበር። ቦስ ታይምስ ግልጽ ነው። አንዳንዴ ጭራሽ እነሱ እንዲያከፍርላቸው በላኩት ፓስተር ይከስራሉ አይደል? አንድ መጽሐፍ ሊሳነብ አንድ ትልቅ ዌስተር ከአውሮፓውያን ውስጥ የኛ ጭንቅላት ነው የሚሉት አንድ ምሁር ነበር። ይህን ሰው እስልምናን አጥንቶ ኢስላም ላይ ሂስ እንዲጽፍ ትችት ላኩት። ኦሪየንታሊስቶች የሚሏቸው ማለት ነው። ኢስላም ላይ ሂስ እንዲጽፍ ላኩት። ገባውና እስልምና ማጥናት ጀመርኩ ይላል። ከበቀራ እስከ ሱረቱ ናስ ገና ከበቀራ ስገልጠው የሚያስደነግጥ ነው። ምን ይላል? አሊፍ ላም ሚም ذلك الكتاب لا ريب فيه ይህ ኪታብ ጥርጥር የለውም ለምእመናን መመሪያው ነው ለመላኩ ጥርጥር የለውም። ደነገጥኳል። ለምን መሰላችሁ? እያንዳንዱ ጸሐፊ ኪታቡን ሲጀምር ይገልጽና ይሄ መጽሐፍ ጥሩ ነው ብዬ አስባለሁ ስተት ግን አይጠፋበትም የሰው ልጅ ነኝና በኢሜል ላኩልኝ ይላል አይደል? ግልጽ ነው። ቁርአን ምን አለ? ላ ረይበ ፊህ። ከዛ ወደ ታች ወረድኩ ሱረቱ ናስ ለሰው ልጆች የተላከ እምነት ነው። ቁል አዑዙ ቢረቢ ናስ የሰው ልጅ ፈጣሪ ያለ ማለት ነው። እስልምና ልቤን ነካው የሙስሊሞች አባል ሆንኩ ይላል። አላሁ አክበር። ታዲያ መጽሐፉን ሲጨርስ ይሄን የትዝታ ማስታወሻው መጽሐፍ መጨረሻ መጽሐፉ ላይ ምን ይላል? I come to Islam as a rover but it lasts forever ይላል። ወደ እስልምና አዳይ ሽፍታውኝ የመጣው እዛው ሰምቼ ቀረው ይላል። ኢስላምን ለማጥቃት ሲያጠና የኢስላም ውበት አንበረከከው። እነሱ ኢንቨስት ቢያደርጉም እንቀማቸዋለን ኢንሻአላህ። ግን ከኛ ስራዎች ይጠበቁብናል። ካለ ሰዓት አንፃር ያሳጠርኩ ለመሄድ እገደዳለሁ። ሁለተኛው ክፍላችን ፈድሉ ዳዕዋ ፊ ሰቢልላህ ትንሽ ጥቅሙን ማስታወሳችን ይገፋፋናል። ዳዕዋ በአላህ ዲን ላይ መንቀሳቀስ ትልቅ ጸጋ አለው። በአላህ ዲን መንቀሳቀስ ማለት ደግሞ ምን እንደሆነም ወደ ውስጥ ዳሰዋል። እዚች ወንበር ላይ ቁጭ ብለህ መነጋገር ነው ወይ ለኢስላም መስራት ማለት? ወደ ውስጥ ዳሰዋል ኢንሻአላህ። ብቻ በአላህ መንገድ ላይ መንቀሳቀስ ያላሁን ደረጃ አላህ ቁርአን ላይ ሲያስተውሰን ምን ይላል? ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ወመን አሕሰኑ ቀውላ ንግግሩ እዚህ ሰው በላይ ማንም ያምራለ ሚመን ደዓ ኢለላህ ወደ አላህ ከተጣራ وعمل صالحا ملكامم كسرا وقال إنني من المسلمين. هذا فضل عظيم. كذب لي ما نقروا ما يامر الليل على الله سبحانه وتعالى. الدعوة إلى الله شرف هذه الأمة. يزي أمة لكنه بالله من قرلي من كسر الله قرآن لي من إلى النال كنتم خير أمة
እናንተ በላጭ ህዝብ ሆናችሁ በላጭ ህዝቦች ነን ከሌላው ኡማ اخرجت للناس ያንዳንዱ ነብይ ሰው ተሰጥቶታል አይደል የሚመራው የተላከበት ህዝብ አለ ለእያንዳንዱ ነብይ ከተሰጡ ህዝቦች እናንተ በላጮቹ ናችኋል የበለጥንበት መስፈርት ምንድነው تأمرون بالمعروف وتنهون عن المنكر عند عالم من يلالو هذه الخيرية كليلاو أمة يبلطنبت بزراتشن አይደለም በደማችን አይደለም በውበታችን አይደለም በላጭ ህዝብ ናችሁ የተባልንበት ይሄን ሪሳላ በመሸከማችን ሌላው ለያንዳንዱ ህዝብ ነብይ ያለው የረሱል መልእክተኛ ነህ አንተ አላህ ነብይ አይልክም ከዚህ በኋላ ይህን ኃላፊነት በመሸከማችን አላህ ምን አለ ኩንቱም ኸይረ ኡማ በላጭ ህዝብ ናችሁ የነብያችን ሰለላሁ ዐለይሂ ወሰለም የሥራ ዘርፍ ምንድነው የነብያችን ሰለላሁ ዐለይሂ ወሰለም ዳዕዋ ነው ወዳዒያን ኢለላህ بإذنه وسراجا منيرا الإمام ابن القيم يقدم عالم من يلالو لا يكون الرجل من أتباع النبي حقا عند سوكو بتككل ينبي تكتاي مهون አይችልም رسول ወደ ተጣሩበት መንገድ على بصيرة اسكال ተጣራ ድረስ ይላል የረሱል ስራ ምንድነው ትውልድን ወደ አላህ ማስተዋወቅ የሰው ልጅን ወደ ተሻለ ህይወት ዘይፌ መምራት ይሄን እስካላደረገ ድረስ የሳቸው ትክክለኛ ተከታይ አይደለም ይላሉ الدعوة ثواب ትልቅ ነው ዳዕዋ ትርፉ ምንድነው ሐቂቃ በጣም ብዙ ነው አንዲት ቃል ትናገራለህ ሳታቃት አንድ ህዝብ ዳት ትቀይራለች فضل عظيم ነው ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ይላሉ لأن يهدي الله بك رجلا واحدا ላንተ እኮ አላህ አንድ ሰው ቢመራልህ እሰቡት خير لك مما طلعت عليه الشمس ፀሐይ ወጣ ያዳረሰችው መሬት አለ አይደል ፀሐይ ወጣ ከምታዳርሰው ዓለም ላንተ ከሚሰጥህ አንድን ሰው ቢመራልህ አላህ ይሻላል ይሄን ትርፋያችሁ ثوابه عظيم شاعر من يلال إن هذا الرحمن شخصا واحدا بك خير لك من بحر درر هو خير لك عند الله مما بدا للشمس أو نور القمر دعوة فضله عظيم ነው ይሄን ያልካልኩ ዳዕዋ እንዳናደርግ የሚያግዱ ነጥቦችን ከናንተ ጋር እወያያቸዋለሁ ሸይጣን እኛ ጋር ያስቀመጠብን መረቦች አሉ እንዳንቀሳቀስ እነዚህ እነማን ናቸው እነዚህን ከበጣጠስነ በአላህ ፍቃድ ሁላችንም ለኢስላም ሰራተኞች እንሆናለን የመጀመሪያው ለስና على العلم መጀመሪያው ከዳዕዋ የሚያግደን ነጥብ ምንድነው እኔ ዒልም የለኝም ምኑን አውቄው ነው ለኢስላም ምሰራ ሚል የተሳሳተ አመለካከት አለ ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ይላሉ بلغوا عني ولو آية ከኔ የደረሰቻችሁን አንዲት አያ ብቶን አድርሷት وما عليك إلا البلاغ የደረሰቻችሁን አያ ሁሉን ያካተቱት እኛ ስንት አያዎች እናቃለን ስለዚህ ለዚህ መፍትሄው ምንድነው የሸይጣን ላስቀመጠብን መረብ ባለን የውቀት ልክ እንጣራለን ባለችን ዛሬ የሰማነው ሙሐደራ አለ ከወንድሜ ስለ ሐጅ እሷን ሄደን ማስተላለፍ ይህ ዳዕዋ አቡበክር الصديق رضي الله تعالى عنه يوم أسلم ይላሉ ዑለማዎቹ በሰለመበት ቀን ውስጥ ወጥቶ በተወሰኑ ቀናቶች ውስጥ አሽሩል ሙበሸሪን 10 በጀነት የተበሰሩ ሰሃቦች አሉ አይደል ከነዛ ውስጥ 6ቱን ይዞ ተመለሰ ይላል ማንን አመጣ ዑስማን ኢብኑ አፋን طلحة بن عبيد الله سعد بن أبي وقاص عبد الرحمن بن عوف زبير بن العوام بما نجني سلمت
على يد أبي بكر በአቡበክር እጅ ነው የሰለሙት ስለዚህ ባለን የውቀት ልክ መጣራት ካልቻልነስ ኢለም ተስተጢዕ ቢሊሳኒክ فبلسان غيرك ባንደበት ካልቻልክ በሰው አንደበት ተጣራ ምን ማለት ነው ዳዒዎችን ጋብዝ ሰው ሰብስበ ካሴቶችን ሲዲዎችን ስጥ አታውቅም ማን እንደሚመራል አሁን ዘንድሮ ሐጅ ዑምራ ሐጅ ነበር ረመዳን አሽሩል አዋኺር ላይ መዲና ቆየውና ወደ መካ ስንገባ የመጨረሻው ሌሊት ላይ ስለነበር መኪና ዘህማ ነበር ከዛ ታክሲ እናስቆማለን ውድ ዋጋ ነው የሚጠሩብን ጓደኛዬ ነው የሚያስቆማቸው መጨረሻ ላይ አንድ መኪና መጣና አስቆሞ ዋጋ ሲጠይቀው ልጁ ትክ ብሎ ያየኛል ታቀኛለህ እንዴ ዳያ ሲኑሩና አለኝ ናም አልኩት ግቡ አለና አስገባን ዘያወራኝ መህር ጀመረ አንተን አላህ ባገናኘኝ ስላሁን አላህ አገናኘኝ حرم ላይ ያለ የሚገርመው ባንተ ሲዲ ላይ ሰለምኩት አለኝ አላሁ አክበር እኔ ስለኔ ለመናገር አይደለም አላማው አሁን ለዚህ ሰው የላከለት አንድ ሰው አለ ካሴቴ ብቻ ወደ እስላም መር ባንደበት ባችል በሰው አንደበት ተጣራ ትውልድ ትለውጥበት አለ ሌላው አዲስ አበባ ውስጥ እዚህ ሚኖር ባለፈው ሸወጀሌ መስጂድ ላይ ታሪኩን ላካፍላችሁ ብዬ መጥቶ ሱብሃንአላህ አንድ ታሪክ ልነግረው ኡስታዝ አዳምጠኛ ላይ ቆምኩለት እኔ አንተን ተቂላ حيثما كنت ሚለውን ሸሪጥ ሳይ ነበር እዚህ ካሴት መጨረሻ ላይ ካስተዋላችሁ አንድ መካውስ ዳይመንድ ስላገኘ ወጣት እናገራለን ታስተውሳላችሁ ዳይመንድ ወድቆ አገኘ ባለቤቱ መጣ ለባለቤቱ መለሰለት 1000 ብር ልስጥ ሲለው ያ ሰውዬ አልፈልግም እንዳይ ከማን ነው አለ ከአላህ ነው አለ ከዛም ጠፍቶ የሆነ አገር ሄደ ሲሄድ ሰውየው አገር ነው መጨረሻ ላይ የሰውየው ልጅ ከነ ዳይመንዱ አገባት ይወጣ ታሪኩ ይሄን የተናገርኩት ለአላህ ብሎ የተው አላህ ይክሰዋል ሚል ነው መልእክቱ ይሄ ወጣት ምን አለ እቺን ሐዲስ ልሰራባት ተጠብቅ ነበራል አንድ ሰው ከሆነ ሰው ሞባይል ሰርቆ ሲሮጥ ያስኩትና ምንድነው እነዛ ሰዎች አላዩም እንዲሰርቄ ቀማውትና የሆነ ሳንቲ ሰጣው ሞባይሉ መውሰድ ይችላል አይደል 2000 3000 4000 አልፈልግም አልኳል ከአላህ ሌላ ምንዳ ነው መጠብቀው በመጨረሻ በተደወለው ቁጥር ደወልኩላቸው መጡ ሞባይሉ ሰጣቸው አረን ንክፈል አልፈልግም ምንዳዬ ከማን ነው ከአላሁ Subhanahu Wa Ta'ala የቤት ክራይ ምከፍለው ቸግሮኝ ነበራል አላህ ሳላቀው የሆነ ስራ መጣና ሌላ ማገኝበት ብር አገኘዋል አላህ ካሰኝ ይሄን ልነግር ነው አለኝ በጣም ግን የገረመኝ ንግግሩ ምን እንደሆነ ታውቃላችሁ አሁን ኡስታዝ ምን እንደምጠብቅ ታውቃለህ አለኝ ምን አልኩት 300 ሺህ ብር የጠፋው ሰው እየፈለኩ ነው አለ ለምን ነው እቺ መልሼ ከአላህ 1 ሚሊዮን መቀበል ፈልጋለሁ على كل حال ማለት የፈለኩት ምንድነው ምን ቦታ ሄዶ ምን እንደሚሰራ ስራ አጣቀው አዳርሰው ለዚህም ሰው እኮ ነው ያልሰጠሁት በአንደበት ባችል በሰው አንደበት ተጣራ አሁን ዑዝር የለን ቁርአኑ ላ ተተርጉሟል በሲዲው በመጽሐፉ ሁሉ ነገር ጋዜጣው መጽሔቱ ዑዝር የለም እስላምን ባለን የውቀት ልክ ማድረስ ይኖርብናል አንድ የታክሲ ሹፌር ጋር የገጠመኝ ኖሬ ላጫውታችሁ ዳዒ እንደምታውቁት ጋዜጠኛ ነው ይባላል አይደል እኔም እንደ ጋዜጠኝነቴ አንድ ታክሲ ኮንትራት ያስኩና ስሄድ በእድሜ የገፉ ሽማግሌ ናቸው ከዛ ጠየቅኳቸው ከፊት ለፊት ካሴቶችን አየሁባቸው የዲን ካሴት እንዴት ኖት ከስራ ጋር ቁርአን ይቀራችኋል ወይ እንዴት ነው ስላቸው አይ ልጅ ቀንማ አይመቸኝም ባይሆን ለሊት 7 ሰዓት ላይ ከቁርአን ጋር ነው አሉ 7 ሰዓት ለሊት ይሄ ሰው ለየት ያለ ሰው ነው አልኩ ታዲያ እንደው በመታደርጉት እንቅስቃሴ ለአላህ ዲን ተሰራላችሁ አልኳቸው ያለችኝ አቅም አሉ ካሴት ገዛለው ማደል ነው አሉ እቺ መኪና ማሰራበት ጋራጅ አለ ለባለቤቷው ሰጥቻት የኮምፓራቲቭ ላይ ያሉ ካሴቶች እሷ ትንሽ ያቅማማሽ ነው አሉ ሌላ ሲያገኙት ውጤት ንገሩኝ አልኳቸው ያገኘዋት ልንገራ አሉ አንድ ጓደኛ አለኝ ክርስቲያን ነው እሱን አንድ የጠራውትና
ኢየሱስ እውነት ጌታ ነው የሚል ካሴት እንካ አዳምጠው ብዬ ስሰጠው ተቆጣ እኮ እንዴት አንተ እንዴት ብትደፍረኝ ነው የኔና አንተ ጓደኝነት በቃ እዚህ ላይ ያለ ግዴለህም አዳምጠው ዞር በል እንደው ለጓደኝነታችን ስትል ጧቱን መጣው ሰድ ብሎ ከጀሬነት ቋት ወሰዳታል ለካ ማታ ገብቶ ይሄ ጓደኛ ሲያዳምጣት አምሽቷል ኢየሱስ ጌታ ነው ወይ ነው የሚለው ካሴቱ ሲያገላብጠው አልመጣለት አለ ውስጡ ተረበሸ ሐሰቱ ግልጥ ያለ ታየ መጨረሻ ነው ማውቂያ አሉ ጧት ደወልኩና ካሴቷን እፈልጋለሁ አልኩት አሉ አይ እፈልጋታለሁ ትንሽ ቆያሉ አረጋጋውት ሌላም ካሴቶች ጨመርኩት ክፍለ ሀገር ነው ሄዳ ደወልኩለት እንዴት ነው አልኩት አልহামዱሊላህ እኔማ መስመሯን ይዣለሁ አለኛ ልጄ አዲስ ልጅ ወልጃለሁ ባለቤቴ እንዳትነቃቢ ኢስሐቅ ብየዋለሁ አለ ኢስሐቅ መሃል ላይ ያለ ነው አይደል እነሱም ኢስሐቅ እኛም ኢስሐቅ መሰለኝ መሃል ላይ ያለች ስም ሰጥቻለሁ የሚስቴን ነገር ዱዓ አድርገኛለኝ هذا دعوة بسيطة በትንሽ ነገር ህዝቡን ወደ ቀጥተኛ መንገድ ልንመራው እንችላለን